ከሴት ጋር ቴክስት የማውራት ጥበብ፣ የተለመደ የጽሁፍ መልእክት ችግር። አንድ ጥያቄ ልጠይቃችሁ። ከምትወዷት ሴት የጽሁፍ መልእክት ደርሷችሁ እንዴት ምላሽ እንደምትሰጡ ግራ ገብቷችሁ ያውቃል? ምናልባት እሷ ለእናንተ ስሜት እንዳላት ወይም እንደሌላት ማወቅ አልቻላችሁም ይሆናል። ምናልባት እሷ የፍቅር ቀጠሮ ለመጠየቅ ትክክለኛው ጊዜ መሆኑንም ወይም አለመሆኑንም አላወቃችሁም ይሆናል። ምናልባት እሷን ለማሽኮርመም ስትሞክሩ አስቸጋሪ ወይም በጣም ጥሩ ሰው መስላችሁ በጓደኝነት ቀጠሮ ውስጥ እንዳትገቡ ፈርታችሁ ይሆናል። 4 አይነት የጽሁፍ መልእክቶች አሉ። ለነዚህ ጥያቄዎች ምላሻችሁ አዎ ከሆነ በጣም የሚረዳችሁ አንድ ነገር ላስረዳችሁ። አንዲት ሴት የምትልካቸው ማንኛውም የጽሁፍ መልእክት ከነዚህ ከ4 አይነት ዘዴዎች አንዱ ነው። እነዚህም ችላ ማለት፣ መፈተን፣ ወዳጃዊና ምክንያታዊ እንዲሁም አዎንታዊ ናቸው። እነዚህን 4 አይነት የጽሁፍ አይነቶች ከክፉ እስከ ጥሩ ድረስ ማወቅ አስፈላጊ ነው። አንዲት ሴት ችላ ስትላችሁ ወይም ለአንድ ቃል ምላሽ ሳትሰጣችሁ መጥፎ ሁኔታ ውስጥ ነው ማለት ነው። ምክንያቱም ፍላጎት እንደሌላት ያሳያል። አንዲት ሴት በጣም በአዎንታዊ መልኩ ስትልክላችሁ በምትሉት ነገር ሁሉ እየተስማማች ነውና ያ ማለት እሷ ለእናንተ ስሜት አላት፣ እናም ለፍቅር ቀጠሮ ልትጠይቋት ይገባል ማለት ነው። እሷ ከየትኛው የ4ቱ አይነት ልትልክላችሁ እንደሆነ መለየት ከቻላችሁ በግንኙነት ውስጥ የት እንዳላችሁና ውይይቱን ወደ ትክክለኛው አቅጣጫ እንዴት እንደምትቀይሩ ታውቃላችሁ ማለት ነው። ስለዚህ በሚቀጥለው ጊዜ አንዲት ሴት ስትልክላችሁ ለአንድ አፍታ ቆም በሉና ራሳችሁን ጠይቁ። ይህ ከየትኛው የ4ቱ አይነት ነው ብላችሁ ማለት ነው። ዛሬ ግን እኔ እነዚህን 4 የጽሁፍ ወይም የመልእክት አይነቶችን እነግራችኋለሁ። ለጉድ ኒውስ አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። አብራችሁን ቆዩ። በመጀመሪያ ደረጃ አንደኛውና የመጀመሪያው ችላ ማለት ነው። አንዲት ሴት የጽሁፍ መልእክታችሁን ችላ የምትል ከሆነ ወይም ብዙም ምላሽ የማትሰጥ ከሆነ ያ ማለት ለእናንተ ፍላጎት የላትም ማለት ነው። ይህ በሚሆንበት ጊዜ ማድረግ የሌለባችሁ የመጨረሻው ነገር ለመገናኘት እቅድ ማውጣት ነው። እሷን ለፍቅር ቀጠሮ መጠየቅ መሞከር ነው። ወንዶች ሲሰሩት የማየው በጣም የተለመደ ነገር ነው እና ችላ ያለቻችሁ ከሴቷ ጋር ለመገናኘት መሞከር ነው። ለምሳሌ በተደጋጋሚ ሃይ መገናኘት እንችላለን ብለው ይልካሉ። አስተውሉ። በዚህ ደረጃ ላይ ለእናንተ ያላት ፍላጎት ዝቅተኛ ነው። ስለዚህ እሷን ለመጠየቅ በሞከራችሁ ቁጥር ሁልጊዜም ችላ ማለቷን ትቀጥላለች። በምትኩ ማድረግ ያለባችሁ ነገር ማንነታችሁ የበለጠ በሚያስደስትና በሚያሳትፍ ነገር ማሳየት ነው። ይህንንም ለማድረግ ጥሩ መንገድ ደስታን የመስጠት አስተሳሰብ ነው። በደስታ የመስጠት አስተሳሰብ ማድረግ ያለባችሁ በምላሹ ምንም ነገር ሳትጠይቁ አስቂኝ፣ አሳታፊ መልእክቶችን መላክ ነው። ለምሳሌ ቀልድ፣ አስቂኝ ምስል ወይም ደግሞ በዕለቱ ስለገጠማችሁ ያልተጠበቀ አስደሳች ታሪክ መላክ ነው። ደስታ የመስጠት አስተሳሰብ ዋናው ነጥብ በህይወቷ ውስጥ ደስታንና መነቃቃትን እየሰጣችሁ ነገር ግን ምላሽ የማትጠይቁ መሆኑ ነው። እናም ይህ ውጤታማ የሆነበት ምክንያት እሷ እንደገና ችላ ብትላችሁም ትልቅ ጉዳይ አይሆንም። እንዲያውም ጥያቄ ጠይቃችሁ ወይንም ለመገናኘት ሞክራችሁ ችላ ከምትባሉት ሁኔታ በጣም የተሻለ ነው። በዚህ ሂደት እሷ ከችላ ማለት ወደ መፈተን አይነት የጽሁፍ መልእክት ትሸጋገራለች። በሁለተኛ ደረጃ ላይ የምናገኘው የጽሁፍ አይነት መፈተን ነው። መፈተን ምን ማለት እንደሆነ ላስረዳችሁ። ይህ አንዲት ሴት ስሜታዊ ምላሻችሁን ለማየትና በራስ መተማመናችሁን ለመፈተሽ ግራ የሚያጋባ ነገር ስትናገር ወይም ስትጠይቅ ነው። ይህንን የምታደርገው በራሳችሁ ምን አይነት እንደምትተማመኑ ለመፈተን ነው። ይህም ሳቅ በተሞላበት መንገድ አንተ ተጫዋች አይነት ሰው እንደሆነ በጨረፍታ ብቻ አውቃለሁ ትልህ ትችላለች። ሁኔታውን በብልሃት ካለፋችሁና ፈተናዋን ካለፋችሁ በራስ መተማመን ያላችሁ ወንድ እንደሆናችሁ ታውቃለች። እናም የበለጠ ትወዳችኋለች። በሌላ በኩል ከመጠን በላይ ምላሽ ከሰጣችሁና ፈተናዋን ከወደቃችሁ ብዙም በራስ መተማመን እንደሌላችሁ ታውቃለች። እናም ለእናንተ ያላት ፍላጎት ይቀንሳል። እሷ እየፈተነቻችሁ ከሆነ ግን አትጨነቁ። ይህ ጥሩ ዜና ነው። ያም ማለት ከዚህ በፊት
ችላ ከማለት ይልቅ አሁን ምላሽ ለመስጠት ጥረት እያደረገች ነው ማለት ነው። በምትለው ነገር እየተስማማችሁና እያጋነናችሁ በእሷ እንደማትደናገጡ በማሳየት ፈተናዋን ታልፋላችሁ። ማስታወስ ያለባችሁ በጣም አስፈላጊ ነገር ፈተናዋን ማለፍ ብቻ ነው። ምንም ተጨማሪ ነገር የለም። ፈተናዋን ካለፋችሁ በኋላ ወዲያውኑ ጥያቄ በመጠየቅ ወይም ለመገናኘት እቅድ በማውጣት አትቀጥሉ። ምክንያቱም ያ ፈተናዋን በማለፋችሁ ይቀንሳል። እናም በጣም ችግረኛ ያስመስላችኋል። ፈተናዋን ብቻ አልፋችሁ ተውት። በሶስተኛ ደረጃ የምናገኘው ሶስተኛው የጽሑፍ አይነት ወዳጃዊና ምክንያታዊ ነው። በቂ ፈተናዎችን ስታልፉ እሷ የበለጠ ወዳጃዊ ወይም ምክንያታዊ የሆነ የጽሑፍ አይነት መላክ ትጀምራለች ወይም በቀጥታ ወደ አዎንታዊ ወደ ሆነ ግንኙነት ትዘላለች። ወዳጃዊና ምክንያታዊ ስሙ እንደሚያስረዳው የተለመደ ውይይት ማለት ነው። ለምሳሌ ዛሬ ለማጥናት ወደ ቤተ መጻሕፍት ሄጄ ነበር። አረብ ማታም በጉጉት እጠብቀዋለሁ። ቤተ ክርስቲያን ወይም መስጊድ ሄጄ ነበር። ይህንን አይነት የጽሑፍ መልእክት ግንኙነት በጣም ጥሩ ምልክት ነው። ምክንያቱም እሷ ምላሽ ለመስጠት ጊዜ እየወሰደች ነው። ይህ ማለት ለእናንተ ያላት ፍላጎት እየጨመረ ነው ማለት ነው። ቀኑን ሙሉ አዎንታዊ አሽኮርማሚ ጽሑፎችን እየላከች ከነበረና ከዛም አንድ ምክንያታዊ ጽሑፍ ከላከች አሁንም እንደ አዎንታዊ ጽሑፍ ልትቆጥሩት ይገባል። አጭር ምላሽ ስጡ። ነገር ግን በመጨረሻ ማሽኮርመም ከቀጠለ በእርግጠኝነት እንድትገናኙ ጠይቃት። አራተኛውና የመጨረሻው የጽሑፍ አይነት አዎንታዊ ምላሽ ነው። በመጨረሻም የመጨረሻው የጽሑፍ አይነት አዎንታዊ ነው። ከዚህ በፊት እንደጠቀስነው ይህን ለመሆን በጣም ጥሩ ሁኔታ ነው። ምክንያቱም እሷ ቀድሞውንም ትወዳችኋለች ማለት ነው። እሷ አዎንታዊ ጽሑፍ እየላከች መሆኑን ለማወቅ አብዛኛውን ጊዜ ቀላል ነው። ብዙ ጊዜ ለምታነሱት ነገር በቀላሉ ተቀባይ ትሆናለች። ብዙ ጊዜ በጣም ስሜት ገላጭ ምስሎችን ትልካለች። ወሬዎቿ በሙሉ በሚባል ደረጃ ፈገግታና ደስታ የተሞላባቸው ናቸው። አዎንታዊ ጽሑፍ ስትቀበሉ ያ ማለት ለመገናኘት እቅድ የምትጀምሩበት ጊዜ ነው ማለት ነው። ነገር ግን ወንዶች ሲሰሩት የማየው በጣም የተለመደ ስህተት ሴቷ በግልጽ ፍላጎት እያነሳች ብዙ አዎንታዊ ጽሑፎችን እየላከችና ውይይት እየጀመረች በሆነ ምክንያት ወንዱ ለመገናኘት እቅድ አያወጣም። ዝም ብሎ ማውራትን ሁሉ ነገር በአስቂ ሁኔታ ይቀጥላል። አስታውሱ፣ እሷን በጽሑፍ የምታወሯት በቀኑ መጨረሻ ለመገናኘት ነው። ስለዚህ እሷ አዎንታዊ ምላሽ እየላከች ከሆነ እርምጃ ለመውሰድ አታመናቱ። ስለመገናኘት ወይም ቀጠሮ እንድታስብ ለማድረግ ተከታታይ ጥያቄዎችን ለመጠየቅ ሞክሩ። በዚህ ሂደት ከቀጠላችሁ እመኑኝ የምትፈልጋትን ሴት ያንተ ታደርጋለህ። ውድ የጉድ ኒውስ ቤተሰቦች የዛሬው ጉድ ኒውስ ይህንን ይመስላል። ለጉድ ኒውስ ቲዩ አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ ይሁንላችሁ።